እሺ ወንድማችን ስም ስራ ሰፈር ከላይ ፍንጭት ከታች ግጭት የኔ ቢጫ ወባ የፍቅር አበባ አድማሱ ዋና የፍቅር ማና ይባላል። እሺ ስለዚህ እናንተ ቡድን ማን እንበለው? ቢጫ ወባ አንበለው። yes አይደለም አስረዳ ያያው ሊጥ ተቦክቶ እንጀራ ኤፕ እሺ ካልመለሰችሁ ለፍ በል አስረዳት ምልክትም መቅበር ምጣድ ጣለ ብዬ ነው። አይ ምን አየላት ነበር እንደዚህ ቦክስ ነው ያዘውና መግለጽ ካካቱ ሊገልጻት ይችላል። ከተጠየቁት ጥያቄዎች ቆዳ ለገበያ ለሚሆነው እንስሳቶች ነው ማለት ናይስ ያየ ስክሪን ያየ አሁን ምንድን ነው ላም next ሌላ አንበባን እሺ በለው ይለበስ ሌዘር ነው ቆዳ ሌዘር ጃኬት ያሰጠኝ አይደለም። እሺ እንደዚህ ከብትን ይዞ የሚበላው yes ጅብ አይደለም ቶሎ ሌላ ጫካ ውስጥ አንበሳ አዎ ቀጥል ሰዓትን ተጠቀም ቀጥል አግኝታለች እኮ ቀጥል እሺ ውሃ ውስጥ ያለው አሳ ሌላ ጥሪ ማሪ ሌላ ጥሪ ሌላ ፈይ ሌላ መልሳ እሺ እንሰጥ ውስጥ ምን ሶል ምን ነድፈው እንዳን እንትን ምን ነድፈው መርዛማ እባብ አይደለም ትበለው ዋ አንዘፈዘፈኝ በቃ ያልባል ስለሷ ሲያስብ ህመም ይነሳል። ለዛ ነው ወባን ያስገባሁት። በነነ ማስቲካ ያስገባሁት በማስቲካዎች ውስጥ ቅርፊት በጣም ቢጫው ከቢጫ ጋር ማች ትሆናለች። ልክ ነው። ሌላው በጣም የሚገራርሙ ዘፈኖችም ከዛም በኋላ ወጥቷል አሉ። ሃርድ ነው አለ አስረግዞ መካሰክሮ መንገዳገድ ተደረው መጥፋት አይለኝ ከስርቆት ትምርታዊ የሆነ አድማሱ በጣም ዘፈን ከመወደዱ እነዚህ ዘፈኖች ሙዚቃ ይጫወት ነበር። እውነት አሰት? አዎ እሱም እውነት ነው። እናት ሆድ ውስጥ ሙዚቃ መጫወት ምን ይመስላል? የማን ዘፈን ትለማመድ እንደነበረ ውስጥ ያውቀዋል ወይስ እናት ትነግረ ነበር እንዴ? ያውቃል እንዴ? ውስጤ መንፈስ አለ። ምን ነበር የምትዘፍነው እናት ሆድ ውስጥ? የኤፍሬም ታምሩን ከነ ሙሉ ባንዱ ነበር። እንደገና ደግሞ የነ ኬኔት መንገሼ ነዋይ ደበበ አሽናፊ ከበደ እነዛ ጸጋዬ እሸቱ አራጋኝ ወራድ እነዚህ ሁሉ እናት ሆድ ውስጥ ነው። አዎ ሳቱ ማለት ሳትወለድ ሳልወለድ ታውቃቸው ነበር። አንጋፖችን በጣም እናት ውስጥ ሲደጋገም የነበረው ሙዚቃ አንድ በልልንና በቃ የፍቅር ቅጣት ቻልኩት ኤፍሬም ታምሩ እሱም በልልንና በቃ እንጀምር። የፍቅር ቅጣት ቻልኩት የመውደድ ቅጣት ቻልኩት የሆደን በሆዴ ያንጀተን ባንጀቴ ልጠይቅሽ ቆነ ልጠይቅሽ የፍቅር ማበቴ አሄ የፍቅር ማበቴ የፍቅር ቅጣት ቻልኩት የመውደድ ቅጣት ቻልኩት የሆደን በሆዴ ያንጀተን ባንጀቴ ልጠይቅሽ ቆነ ልጠይቅሽ የፍቅር ማበቴ አሄ የፍቅር ማበቴ ኦሆ አንቺን እንደኔ አርጎሻል ወይ አልበላም ብሎሽ ነበርም ወይ ውሃማ ሊጠጣም ብሎሽ ነበርም ወይ ቀበጥ አርጎሽ ነበርም ወይ ሌሊቱም አልነጋም ብሎሽ ነበር የኔማ ፓፓፓራራ ታራ ታራራ ታራ ውሃ ጠማኝ